ክብር ለአምላካችን ለእግዚአብሔር ይሁን። ሰላም ናችሁ ቅዱሳን? እንዴት ናችሁ? ሁሉ ሰላም? እግዚአብሔር የተባረከ ይሁን። እንዲሁ በልቤ የተቀመጠውን የእግዚአብሔርን ቃል አንድ ቦታ ላንብብላችሁ። ከምን መጠንቀቅ እንዳለብን መጽሐፍ ቅዱስ በጣም ይነግረናል። ብዙዎቻችን ከሰይጣን ነው። ያው ሰይጣን መቼም ደግነት የለውም፣ ክፉ ነው። በክፋቱም ነው ወደ ምድር የተወረወረውና ከሰይጣን መጠበቅ እንዳለብን ግልጽ ነው። ግን ከዛ ባሻገር ግን ከማን መጠበቅ አለብን? በጣም ቅርባችን ከሆኑ ሰዎች ጥንቃቄ ማድረግ ወይ መጠበቅ ያስፈልገናል። አብዛኛው እርምጃችንን የሚያሰናክሉ ሰዎች አይጠፉም። ሰይጣን በብዙ አቅጣጫ ዞሮ ካተው ወዳጃችሁን ሊጠቀም ይችላል። ወዳጃችሁን የቅርባችሁ ሊጠቀም ይችላል። እነሱ ደግሞ ሊከፉባችሁ ይችላሉ። ክፋታቸው ሊጨምር ይችላል እና እርምጃችንን ከሚያሰናክሉ ሰዎች መጠበቅ ጥሩ ነው። መጽሐፍ ቅዱስ በጣም ከሚገርመኝ ከሰዎች ተጠበቁ ይላል። ከሰዎች መጽሐፍ ቅዱስ እንግዲህ ብዙ አይነት ሰዎች አሉ። ሰው ስለሆነ አይደለም። ውስጣቸው የክፋት አይነት አለ፣ የክፋት ደረጃ አለ። በክፋት የበለጸጉ አሉ። በክፋት ሲስተማቲክ የበለጸጉ ያደጉ ሰዎች አሉ። እርምጃን የሚያሰናክሉ የቅባት ጠላቶች አሉ። የኢየሱስ ጠላቶች አሉ። የመንፈስ ቅዱስ ጠላቶች አሉ። የእግዚአብሔር ጠላቶች አሉ። የሰዎች ጠላቶች አሉ። ገብቷቸዋል። ምቀኞች አሉ፣ ክፉዎች አሉ። መጽሐፍ ቅዱስ የሚላቸዋል። በዚህ ጉዳይ መዝሙረኛው ዳዊት በጣም ተቸግሯል እና እግዚአብሔር ወዳጅ ከሚመስል ነገር ይጠብቃችሁ፣ ከክፉ ሰዎች ይጠብቃችሁ፣ ከአመፃ ሰዎች ይጠብቃችሁ። እግዚአብሔር ይጠብቀን። አሜን። ከመጽሐፍ ቅዱስ አንድ ቦታ ላንብብላችሁ። በጣም ከገረመኝ በቃ ከሰሞኑን ጀምሮ ውስጤን አንዳንድ ጊዜ እውነት የሚመስሉ ግን እውነት ያልሆኑ አሉ። ጽድቅ የሚመስሉ በጣም እግዚአብሔርን የሚያውቁ የሚመስሉ እግዚአብሔርን የሚወዱ የሚመስሉ ውስጣቸው ግን በተለያየ ክፋት የተሞሉ ሰዎች ታያላችሁ። አንድ መጽሐፍ አንብቤ ነበርና ከመረቁ ምርቁ ይላል። መረቅን ካያችሁ በጣም ያብለጨልጫል። ላዩ ያብለጨልጫል። መረቅ ያብለጨልጫል። ቅባቱ ከላይ ያብለጨልጫል። እና በመረቁ ላይ ደግሞ ምርቅ ቢኖር ደግሞ ምርቅ አይታችሁ ከሆነ ምርቅ ያምረቀርቃል። እሱም ልክ እንደ መረቁ የሚያብረቀርቅ ነው። ከመረቁ ምርቁ። ምክንያቱም መረቁ አለ፣ ግን በመረቁ ውስጥ ምን አለ? ምርቅ አለ። የሚኮሰኩስ ነገር አለ፣ የሚወጋ ነገር አለ። እግዚአብሔር ከእንደዚህ አይነት ሰዎች ይጠብቃችሁ። እግዚአብሔር ከእንደዚህ አይነት ክፋት ይጠብቃችሁ። ከሚወጉ በቃ ግን ቅባት ከሚመስሉ በቃ ከሚያብረቀርቁ ጥሩ ከሚመስሉ ከሚለሰልሱ ነገር ግን ውስጣቸው ግን ምርቅ ከሆነ ከሚዋጋ ከሚኮሰኩስ ነገር የሰማይ የምድር ዳርቻ ፈጣሪ እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቀን ከእንደዚህ አይነት ነገር። በጣም በዚህን ዘመን ወገኖቼ እንደዚህ አይነት ነገር ነው። ይሄ ማስመሰል፣ ይሄ ውሸት፣ ይሄ ማታለል፣ ማጭበርበር፣ ያልኖሩትን ለመኖር መሞከር፣ ይሄ ተገቢ አይደለም። መጽሐፍ ቅዱስ አይፈቅድም። እግዚአብሔርን ከልባችን እግዚአብሔርን በውስጣችን መውደድ እንዳለብን እንዲሁም ደግሞ ሰዎችን ሁሉ እንደዚሁ እንደራሳችን መውደድ እንዳለብን ነው መጽሐፍ ቅዱስ የሚናገረው። በጣም እኔ በህይወቴ ከምጠላ ውስጥ እንደዚህ አይነት ነገር እንደዚህ አይነት ውስጡ ክፋትን የተሞላ ውስጡ ምርቅን የተሞላ ውስጡ የሚኮሰኩስ ጤናማ ያልሆነ ሰዎችን ከልብ የማይቀበል ለመቀበል የሚከብደው ጠልፎ ለመጣል የሚፈልግ እንደዚህ አይነት ሰይጣናዊ ሐሳብ ነው። አጋንንታዊ ሐሳብ ነው። የሰይጣን አጀንዳና ተልእኮ ነው ወገኖች። እንደዚህ አይነት ነገር ካለባችሁ ቶሎ ብላችሁ ከዛ ነገር ተፈቱ። የእግዚአብሔርን ቸርነት ጠይቁ፣ የእግዚአብሔርን ምሕረት ጠይቁ፣ ተመለሱ ወደ እግዚአብሔር። ምክንያቱም አይጠቅማችሁም። ምክንያቱም ሳታውቁት በዚህ አይነት ነገር በልጽጋችሁ አድጋችሁ ሊሆን ይችላል። ይሄ ነገር እግዚአብሔር የለበትም። ስለዚህ የሚጎዳ ነገር ነው። ራስንም የሚጎዳ ትውልድንም የሚጎዳ የእግዚአብሔርን ተልእኮ የሚጎዳ ነገር። ስለዚህ ወገኖች ከእንደዚህ አይነት ነገር እግዚአብሔር አምላክ በጌታ በኢየሱስ ክርስቶስ ያስመልጣችሁ፣ ይታደጋችሁ እላለሁ። ቅዱስ አንድ ቦታ አነባለሁ። ያው ብዙ ቦታ ላይ አልሄድም፣
አጠረብ አድርጌ ላንብበው። መዝሙረ ዳዊት ላይ 140 ላይ ስታነቡት እንደዚህ ይላል የእግዚአብሔር ቃል፣ አቤቱ ከክፉ ሰው አድነኝ ይላል። ተመልከቱ፣ አቤቱ ከክፉ ሰው አለ ማለት ነው። በደንብ ልብ በሉ። ክፉ ያላመነ ብቻ አይደለም፣ ክፉ ባመነ ውስጥም ይኖራል። አማኝነን በሚለው ውስጥ ራሱ አማኝ ራሱ ክፋትን ካልጣለው በስተቀር ክፋትን ከውስጡ ካላስወገደ ዳግም ካልተወለደ እንደዚህ አይነቱን ብልቶች ካልገደለ በስተቀር እንዲህ አይነቱን ነገር ከውስጡ ካልገደለ መግደል ያለበት ቆላስይስ ምዕራፍ 3 ቁጥር 5 ላይ እንደዛ ነው። ብልቶቻችሁን ግደሉ ይላል እና ይዘረዝረዋል። እዛ ውስጥ ታዩታላችሁ ምን አይነት እንደሆነ። እሱንም ላነብላችሁ ፈልጋለሁ ከፈለጋችሁ። እና አቤቱ ከክፉ ሰው አድነኝ ይላል። በልባቸው ክፉ ካሰቡ። እንግዲህ ክፋት የት ነው የሚታየው? ክፋት የት ነው ያለው? በሰው ልብ ውስጥ ነው ያለው። አያችሁ፣ ክፋትን ነው ማስወገድ ያለብን። እኔና እናንተ በጌታ በኢየሱስ ስም ክፋትን ነው ከልባችን ማስወገድ ያለብን። ሰው ክፋትን ከልቡ ካላስወገደ ጤናማ አይደለም፣ ትክክለኛ አይደለም። ክፋትን ከልቡ ማስወገድ አለበት፣ ከአእምሮ ማስወገድ አለበት፣ ከሐሳቡ ማስወገድ አለበት። ክፋትን ከልቡ ማስወገድ አለበት። እና እንደዚህ ነው የሚለው፣ በልባቸው ክፉ ካሰቡ ይላል። ከአመፀኞች ሰዎች ደግሞ ጠብቀኝ ይላል። አመፀኛ ሰዎች አሉ። ይሄ ማለት ምንድነው? ለእውነት የማይታዘዙ፣ ለሰሙት እውነት የማይታዘዙ፣ ለእግዚአብሔር እውነት የማይታዘዙ፣ ለእግዚአብሔር ጽድቅ የማይታዘዙ፣ ለእግዚአብሔር እውነት ያልታዘዙ፣ እውነትን ሰምተው ለእውነት ያልታዘዙ ሰዎች አመፀኞች ናቸው፣ በእግዚአብሔር ላይ አመፁ ናቸው። ኢሳይያስ 63 ቁጥር 10 ላይ እንደዛ ነው፣ አመፁብኝ ነው የሚለው። ስለዚህ መንፈስ ቅዱስን አስመረሩ፣ ተመልሶ ጠላት ሆነባቸው ነው የሚለው፣ ተዋጋቸው ነው የሚለው። ምክንያቱም አመፀኞች ናቸው ማለት ነው። የእግዚአብሔርን እውነት ሰምቶ ሰው በእግዚአብሔር እውነት ላይ ካመፀ አመፀኛ ነው። እግዚአብሔር ከእንደዚህ አይነት አመፀኛ ሰዎች ይታደጋቸው። እግዚአብሔር ከእንደዚህ አይነት አመፀኛ ሰዎች ያስመልጣቸው። እግዚአብሔር ከእንደዚህ አይነት አመፀኛ በዚህ በአመፅ በክፋት ከረቀቁ ሰዎች እግዚአብሔር አምላክ በኢየሱስ ክርስቶስ ያስመልጣቸው፣ ያስመልጣል። እንደዛ ነው የሚናገር። ልባቸው ክፉ ካሰቡ ከአመፀኛ ሰዎች ጠብቀኝ ነው። ቀኑን ሁሉ ለሰልፍ ይከማቻሉ ይላል። በቃ ሐሳባቸው መከማቸት ነው። ሐሳባቸው ለክፋት መሰብሰብ ነው። ሐሳባቸው ለእንደዚህ አይነት ነገር መደራጀት ነው። እግዚአብሔር አምላክ በአመፀኝነት በክፋት በተንኮል ከተደራጁ ሰዎች ያስመልጣቸው። ከእንደዚህ አይነት አመፀኛ ሰዎች እግዚአብሔር ይታደጋቸው። በክፋት ከበለጸጉ ሰዎች፣ በክፋት ከሚደራጁ ሰዎች፣ በክፋት ከሚሰበሰቡ ሰዎች፣ ከእንደዚህ አይነት ከክፋት ስብሰባ ከአመፀኝነት ስብሰባ የሰማይ አምላክ እግዚአብሔር በኢየሱስ ክርስቶስ ይታደጋችሁ፣ ያስመልጣችሁ። ከእንደዚህ አይነት ሰው፣ ከእንደዚህ አይነት ክፉ ሰው፣ ከእንደዚህ አይነት መሰሪ ሰው በኢየሱስ ክርስቶስ ያስመልጣችሁ፣ ይታደጋችሁ። ከእንደዚህ አይነት ሰዎች ነው መጠንቀቅ ያለብን። ይሄ ከመረቁ ምርቁ ምርቅ የሆነ ውስጡ ምርቅ መረቅነት ሳይሆን ምርቅ የሚኮሰኩስ የሚጎዳ የሚወጋ ምቹ ያልሆነ ለእናንተም ለእግዚአብሔር ምቹ ያልሆነ ከእንደዚህ አይነት ሰው እግዚአብሔር አምላክ በኢየሱስ ክርስቶስ የሚታደገን ወገኖች ያስመልጥ። እኔ በህይወቴ በጣም ብዙ ሰው አየሁ። እኔ ሰውን ሁሉ እወዳለሁ፣ በእውነት በጣም ሰውን ሁሉ እወዳለሁ። ለኔ ሁሉም ለኔ በቃ በጣም ምክንያቱም የእግዚአብሔር ሕዝብ ጠቅላላ እወዳለሁ። እግዚአብሔር የፈጠረውን ሕዝብ እወዳለሁ። እግዚአብሔር የሰራውን አካል እወዳለሁ። ግን ክፉ ሰው አለ፣ ጠላት የሚጠቀምባቸው ጽድቅ አስመስለው፣ መልካም አስመስለው፣ እውነት አስመስለው ውስጣቸው ከተሰወረ ከእንደዚህ አይነት በክፋት ከበለጸጉ ሰዎች እግዚአብሔር አምላክ በኢየሱስ ክርስቶስ የሚታደገን። ተመልከቱ፣ መዝሙረኛው ዳዊት እያለ ቀኑን ሁሉ ለሰልፍ ይከማቻሉ አለ። ተመልከቱ፣ ምላሳቸው እንደ እባብ ሳሉ ይላል። በጣም በምላሳቸው እንዴት መምታት እንዳለባቸው ያውቃሉ። ተመልከቱ፣ ከእርምጃቸው እግዚአብሔር ከሰጣቸው አደራ ሊያሰናክሏቸው እንዴት እንደሚመቷቸው። ይሄ ወሬ በሚባል ሐሜት፣ ክፋት፣ አመፀኝነት ያያችሁ የእግዚአብሔር ነገር የሌላቸው ሰዎች ናቸው። እነዚህ የእግዚአብሔር መልክ የሌላቸው ሰዎች፣ የሰይጣንን መልክ የያዙ አጋንንታዊ መልክ የያዙ ሰዎች ናቸው። እነዚህ ስጋዊያን ናቸው። ከእንደዚህ አይነት ሰዎች የሰማይ የምድር ዳርቻ ፈጣሪ የሆኑ በኢየሱስ ክርስቶስ ስም እግዚአብሔር ይታደግ። ተመልከቱ፣ ምላሳቸውን እንደ እባብ ሳሉ ይላል። ከንፈራቸውም በታች የእፉኝትን መርዝ ነው ይላል። ተመልከቱ፣
ከከንፈራቸው በታች የእፉኝት መርዛቸውን በሰው ውስጥ እንዴት ማስቀመጥ እንዳለባቸው ያውቃል። መርዝ እግዚአብሔር ከመርዘኞች ይታደጋቸው። እግዚአብሔር ከእባቦች ይታደጋቸው። እግዚአብሔር ከተናዳፊዎች አያችሁ ኢልኬ ሳኒ ኢልኬ ቃመ ኬሰን ኬሰት ካውዳ ፎረ በርባዳን ኬስ መቃ ኢየሱስ ክርስቶስ ዋቀዩስና ዋቀዩን አውልጁ ኢልኬ ደኩን ይሄ ኢልኬ ይሏል። ይሄ በኦሮምኛ ኢልኬ ይሄ የመርዙን ይሄ እፍኝቱን ይሄ መርዙን ኢልኬ ይሏል። እግዚአብሔር ከእንደዚህ አይነት ነገር ይታደጋቸው። ተመልከቱ። ከከንፈራቸው በታች የእፉኝት መርዝ አለ ይላል። ከከንፈራቸው በታች የእፉኝት መርዝ እንዴት አድርገው ሰው ውስጥ ጠቅ አድርጎ እንዴት እንደሚያስቀጣ ይሄ ቫይረስ ይሄ ውስጣቸው ያለ ይሄ የእባቡ ቫይረስ ሰው ውስጥ አያችሁ ለማስተጋባት እንደነሱ እንዲሆኑ እንደራሳቸው ልክ እንደሐሳባቸው እንዲሆኑ ጤናማ ሰውን ቅን የሆነውን ሰው እንደዚህ እንደራሳቸው ሊያደርጉ ይፈልጋሉ። ጠምዝዘው እዛ ነገር ውስጥ ለማስገባት በከንፈራቸው ስር ምን አለ? የእባብ መርዝ አለ፣ እፉኝት አለ። ተናዳፊ በኢየሱስ ስም የተመታዩ በክርስቶስ ሞትና ትንሣኤ የቀለጠ እንዲሆን አዝዣለሁ። በኢየሱስ ስም ይቀጥ። በጌታ በኢየሱስ ክርስቶስ ስም የተናደ ይሁን። በኢየሱስ ስም የፈረሰ ይሁን። ከእንደዚህ አይነት መርዘኞች እግዚአብሔር አምላክ ይናጠቃቸው።